ሰላም እንዴት ናችሁ? በዚህ የውድድር ዓመት በ25-26 የውድድር ዘመን በፕሪሚየር ሊግ ታሪክ 19 አሲስት ያደረገው ብሩኖ ፈርናንዴ በሚቀጥሉት ቀሪ ጨዋታዎች ላይ አንድ አሲስት የሚያደርግ ከሆነ የኬቨን ዲ ብሩይነና የቴነሪ ሄነሪን ሪከርድ ለመጋራት እንዲጋራ ያደርገዋል። ከዚህ በተጨማሪ ከአንድ በላይ አሲስት የሚያደርግ ከሆነ ደግሞ ሪከርዱን ይሰብረዋል ተብሎ ይጠበቃል። ስለዚህ በዚህ ዙሪያ ብዙዎች አስተያየታቸውን እየሰነዘሩ ይገኛሉ። ከነዚህ መካከል ሄነሪ እንደተናገረው ከሆነ ይህን አሲስት ብሩኖ ፈርናንዴ እንዲሰብረው ትልቅ ምኞት አለኝ። እንደሱ አይነት ብቁ ተጫዋቾች ይሄን ሪከርድ መስበራቸው ለኔ ትልቅ ኩራት ይሰማኛል። ስለዚህ እንዲሰብረው በጣም ትልቅ ምኞት አለኝ ሲል ልብ የሚነካ ንግግሩን ተናግሯል። ኬቨን ዲ ብሩይነም እንደተናገረው ብሩኖ ፈርናንዴ ቢሰብረው ምንም አስገራሚ ነገር አይደለም፣ ሰርፕራይዝም ወይ ደግሞ ምንም የሚያስገርም ነገር አይደለም። ምክንያቱም እሱን አውቀዋለሁ። በፕሪሚየር ሊጉ ታላቅ ተጫዋች ነው፣ ቀጣይነት ያለው ክሬቲቪቲ፣ በተለይ ቻንስ ክሬቲቪቲ የተለየ ነው። ስለዚህ እንዲሰብረው አሁንም ትልቅ ምኞት አለኝ ሲል ተናግሯል። ከዚህ በተጨማሪ የቡድን አጋሮቹና ካስሜሮ እንዲሰብረው ትልቅ ምኞት አለን፣ እንዲሁም እኔም አግዘዋለሁ ሲል ተናግሯል። እንዲሁም አሁን በቅርብ ቀን አማርዳ ያለው ብሩኖ ፈርናንዴ የፕሪሚየር ሊጉን የአሲስት ሪከርድ እንዲሰብር ሁላችንም ለማገዝ ዝግጁ ነን ሲል ተናግሯል። መልካም ምሽት።